ታለው እኮ እንዴት በቀርን ያስኳትን እንዴት ማነባቱ እንዴት ዋናውን መንገድ ዘግተን ከብቶ እና ቆይ አይደለም እንጂ ይልቁንስ እኔ የምልህ እና አይደለም እውነት ነው እኮ እኔማ ይዣታለሁ እኮ አንተ ደግሞ ነግሬ ማነባቱ ነው አንተ የሚይዛት እንዴት ማነባቱ ነው በእኔ ላይ ተደረገ በሽታው ነው ይዛት የዲስ የሚባለው በሽታ ይዟታል አንተ ምን እዚህ የምትወራ እንዴት ነው አቤት ወራ ደርቱ ነኝ ደህና ነኝ እግዚአብሔር ይመስገን እኔስ ደህና ነኝ ምን ሆናለሁ ብለህ ነው ወራ ደህና ነኝ እናንተ ደህና ናችሁ ወይ ደህና ናችሁ እንዴው ከብቶች ልጆች ደህና ናችሁ የሚያለም ጥሩ እንዴው እግዚአብሔር እንዴው እሱ ጠጋው አይጓደልበት ደህና ነን እኛስ ወራ ግድ የለም እስቲ አንድ ቀን ብቅ ብያያችኋለሁ ምና ወራ ግድ የለም አጫውተኝ ዝም ብለህ አጫውተኝ እሺ ኋላስ እስቲ ቆይማ አንድ ጊዜ ቆይማ ደመቅል አድርገው እስቲ ግር አጃጅ የሚሰራኝ ስራ አጃጅ እሺ ኋላስ እሙት በለኝ አይ ወይኔ እጀውል የሚሰራይ ስራ ስማታም እየተከተለ ታስር ይውልህ ሽማግሎችን እስኪ ጨርስልኝማ ኋላስ ልኳል እንዲያውም ልኳል አፈር በበላ እንዴ አንተ ራሱ እንዴው ትንሽ ቀደም ብለህ ብትነግረኝ ቀድሜን የምልከውን አደራ አራ ግድ የለም እሱስ እንኳን ነገርከኝ አሁንም ቢሆን ግድ የለም በለ ደጉልብሃለሁ ቆይማ አንድ ጉዳይ ያለብኝ ቆይቼ ደጉልብሃለሁ በል አስማታም ልጅ ዘጋሁት አዎ ዘግቷል አስማታም ልጅ እንዲጫወትብኝ ግርግር ተስር ይገተሽሎ ከለከ አመሉ የልጅነት አመሉ አለቋለ መወስለት እድሜ ልኩ እኔማ እንደ ዘዴ ዘይጄ ይሄን ሰውዬና ይችን ሴትዮ ታላለያየሁ መቼም የኔ አትሆንም ማላገኛት ቃላም ጫትብኝ ወይኔ ሰራለታለሁ ድንቁ አቤት ወጅኝ እስቲ ደህና ነህ? እንዴት ሰነበት? ወዴት ቆይተህ? ጠዋት ከብቶችን ለመደብለቅ እንደወጣሁ ነው። እኔ የምልህ እንጂ አባትህ እንዲሁ ወዲያ ይኖራል? ጠዋት ነበረ እኔ ወደ ከብቶች ስሄድ። ኧረ ጠዋት ነበር ቤት? አዎ ጠዋት ነበረ። አገኘዋለሁ ማለት ነው አሁን ቤት እህት? አዎ እኔም ወደዚያ እየሄድኩ ነው። እና እንዳና እንበል ና በል የማይውል የሆነ ብርቱ ጉዳይ ነበርኝ የማጫውተው እንደውም ይውላ አገኘሁት እንዴት ናችሁ እንዴት ነህ ሰላም ነው ወይ ሰላም ነህ እግዚአብሔር ይመስገን እንዴት ነህ ሰላም አይደል እንዴት ነው ደህና ነኝ እግዚአብሔር ይመስገን ደህና ነህ ጓጓደልበት እሱ መድኃኒዓለም ይገው ደህና ነኝ በእናት ላይስ እንዴት ናት ደህና ናት አንተ እንዴ ቁርስ አትበላኝ ወጣህ ለጥበጥዋት ያፋሽ ከዋል በልህድ ሂድማ ተሎ ቀምሰህ ወደ ማንጎ ሂድ እንዴው ስፈልግን ያገኘው አንተዬ ምን ሆነ ግን ያገኘው አርክ እኔ ራሱ እንዴው አንድ ጉዳይ ነበርኝ ያቺ ሴትዮ ጋር እንዴት ሆናችሁ የትኛው ያቺ በቀደም ያጫቻ ላጫት ነው ከጅጃታለሁ ነው ያልኩ አስተዛሪ አልሰምቼ እንዴት ሆናችሁ አንተዬ ወሮ ጨረስኩኝ እኮ አሁን እንግዲህ ሁሉን ነገር ወሉንም ምኑንም እንግዲህ ልንይዝ ነው እንጨርሱ ውል ተቀጣጥፋችኋል ወራ ገና ነው አልተጣፈም ገና ነው አይጭቼ ብቻ ጨርሻለሁ ሽማግሌዎች ምናምን ተልከው እሺ ተብያለሁ እንግዲህ ወይኔ አይ አሁን ማረፈደም ደና ዋና ነው እንዴ ልሙትልህ ምንድነው ምን ሆናል ሳልስትና አንድ መሸታ ቤት ላይ ሁኜ ተሰውሰውስ ሲያወጉ መስናል አላስ ያንድ ጎበዝ አለ እዚህ አንድ ጎበዝ መጥቶ ገብቷል ሻይ ቤት ምን ነው ቤት ጫታ የለም ምን አንተ አላ አንድ ደግሞ ሰውዬ መጣና ገብቶስ
ይተዋወቃሉ መሰለኝ ሲያወጉ ስለሷ መነሳት ስለማን ስለ አንተቱ ያጫዋት ነው ስለሷ ሮበስ ማለት አንዳንሳ ሁለት አንዳንሳስ ሲነጋገሩ ያስማታም ይዟታል እንዴት ያማ እውነት ነው እኔ ይዣታለሁ እኮ እንዴት በቀርን ያስኳትን እንዴት ማነባቱ እንዴት ዋናውን መንገድ ዘግተን ከብቶ እና ቆይ አይደለም እንጂ ይልቁንስ እኔ የምልህ እና አይደለም እውነት ነው እኮ እኔማ ይዣታለሁ እኮ አንተ ደግሞ ነግሬ ማነበት ነው አንተ የሚይዛት እንዴት ማነበት ነው በእኔ ላይ ተደረገው በሽታው ነው ይዟት የዲስ የሚባለው በሽታ ይዟታል አንተ ምን እዚህ የምታወራ እንዴት ነው አንተ ልሙትልህ እኔ የሰማሁትን ነው እንግዲህ ወንድም አብሮ አደገ ባለንጀራ አንተ እንዳትበከልብኝ ብዬ ነው በዚያ በሽታ ያ ደግሞ ተያዘ አለቃ የምርህ ነው ሞት ነው የሚገላግል አይደለም ቆይ አይደለም ከፋል አሁን ዝም ብለህ እንዴ ቀልድ አይደለም እኮ ያስኩት ነገር እንዴት ነገ እኮ መሰረት ብዬ ያስኩት ነገር እንዴት ብታየኝ ነው አንተን መሰረት ማበላሽ ሰው ነኝ እንዴት እና አሁን ምን እስቲ ይኸውልህ ሰውዬው ሲያዋጋ የሰማሁትን ነው እና ምንድን ነው ተጠለቀቅበት ብዬ ነው እንደሚሆን እንድታረገው በሽታው ይዟታል ያስማታል እባክህ እንደው በህልም ነው በለኝ እንግዲህ የሰማሁትን ገብተህ እንትን ተምትራ እንጂ ታስገባ በፊት መናገር ነው ጥሩ ነው እንግዲህ አለበት በሽታው እንዲህ አይነት ጭንቀት እንደሚደርስብህ አውቃለሁ ግን ቢሆንም ቀድመህ ብትችለው ብዬ ነው ተው አትዘን ዳምጤ አትዘን ተው እንዴት አላዝን አንተ የነገ ህይወት የመሰረት የብዬ አጭቼ ጨርሼ ሁሉ ነገር ላገባ እንዲ ሽር ጉድ እያልሁ እንዴ አስማታም ምን ሲለከፋትና እንዴት እናርጋውን ቢሆንም እኮ የድሮ ባሏ የነበረው እሱም ሊሆን ይችላል እንዴ በመቆረጭቱም በመርፊያውም ይተላለፋል አንዱ አፈሪ ብላ እንዴ አጋንንት እንዴ እኔ እኮ እንዴ አሁን ምን ያጀነጣ እየተሰቀለ ሰውን እኮ ነው ወደ ገባልና ምን ልታረጋስብ እኔ እንግዲህ ማን ይሄ ነገር ታንድ ሰው ተሆነማ እንግዲህ በቃኝ ልተዋት እንጂ እኔ ልንገራቸው በቃ ሽማግሌዎችን ይሻላል አዎ አትተው ጥሩ አይደለም እንዴ ምን አረጋታለሁ መችስ መጣን እና እንግዲህ እንዴት ምን አረጋታለሁ እንዴት እኔ መሞት ፈልጋለሁ ግራ ቢገባኝ የማደረህ ግራ ቢገባኝ ነው መጥቼ ነገር ግራ ቢገባኝ አሁን በቃ ሽማግሌዎች ዘንድ ልሂድና ልላካቸው እንጂ መችስ ያልታደሉ ሽማግሌዎች መችም ተረገሙ ነኝ ምን ጊዜም ሰው አልሆንም እኔም ቀን አይወጣልኝ እንዴስ ሐሳብ አይግባ ላይክፋ ልሙት ላይክፋ ዝም ብዬ ቶኝማ አንተ አስመርምር የታኪም ቤት ወስጄ አስመርምር እንጂ ሞንደል የምትሏና አምጥቼም እንዴው ቶኝ አንተ እንዴው ደህና ይሆናል ያልሁት በቃ ልንገራቸው በቃ እንዴ ድግሱንም እንትን ማለታቸውን ይቆዩ የኔዎችም ልንገራቸው አጫውታቸው እንዴት ይሁን የሚለው ተመካከሩበት ምንም እንዴት ሊሆን እንዴ ነው በቃ ቤተሰብ አልደግስም አለ እንዴው ማታገባም አለ ብላችሁ በሉልኝ በቃ እኔ ምን ጊዜም ተሰድጄ ባንዱ ሀገር መደል ደናው ማላምሽ ሰራውልሽ ገገገገገገ እንዲህ አግለብልብ ለካለው እጄስ አላሰብኩትም ነበር ታባት ታናም ደሞ እኔን ሸጉ ደሞ ተደሞ ሄደ ሽማግሌ ልቀቀር ቆርጠን መምጣት አገይናት አሁን እኔ ሽማግሌዎችን አደራጅቼ ባንድ በኩል ጨዋታ ያልጀል እታባቱ የበስበስልሽ ሄደ እየተከለፈለፈ ሄደ ያቁነጥነጥም አለበት ልሙትላችሁ